ስሜለሽ የእናት ፍቅር ማከኮኖፊ ትርጉም ባህሩ ዘርጋው ግዛው። ስሜለሽ የእናት ፍቅር የመጨረሻው ክፍል ምዕራፍ 22። ሬይሞንድ ንግግሩን ሲያበቃ ደክሞና ዝሎ ተቀመጠ። ያደረገው ንግግር ይህን ያህል ድካም ያስከተለበት አልመሰለውም ነበር። በአዳራሹ ውስጥ ጸጥታ ረጭ አለ። ሬይሞንድ ክንዶቹን ጠረጴዛውን በማስደገፍ በእጆቹ ፊቱን ሸፍኖ በንጹሕ ልቦና ስለ ሴትየው የሰጠው መግለጫ አዘጋጅቶት ከነበረው ንግግር ጋር መመሳሰሉንና መለያየቱን ለማስታወስ ቢሞክርም አእምሮው መልሱን ሊሰጠው ባለመቻሉ ገረመው። እሱ በዚህ የሐሳብ ባህር ውስጥ ሲዋኝ፣ ተመልካቹ በእሱ ንግግር በመማረኩ ምክንያት የሰፈነው ጸጥታ ደፍርሶ በአዳራሹ ውስጥ የሐዘንና የእንባ የአፍንጫ መጠረግ ድምፅ በብዛት ተሰማ። ፕሬዝዳንቱ በኃይል ተንፍሶ ዳኞቹን ለማማከር ሲቃጣ ባልተጠበቀ አንድ ድምፅ ተቋረጠ። የሆቴሉ ሰራተኛ ቪክቶር እንደ ሌሎቹ ሬይሞንድ ባደረገው ንግግር ልቡ ባለመነካቱ ሳይቅበጠበጥ በግዴለሽነት ዙሪያውን ሲመለከት በዓይኖቻቸው ላይ እንባ ያልዞረባቸው፣ ነገር ግን የሰውን የእርስ በርስ ማጉረምረም በአድናቆት ይሰሙ የነበሩ ሁለት ሰዎችን አይቶ ስለነበር ይቅርታ ያድርጉልኝ የተከበሩ ፕሬዝዳንት ብሎ በሻካራ ድምፅ ተናገረ። ማን ነው የተናገረው? አሉ ፕሬዝዳንቱ። እኔ ነኝ የተከበሩ ፕሬዝዳንት ብሎ ቪክቶር ብድግ አለ። ፕሬዝዳንቱ በጣም በመገረም ከተመለከቱት በኋላ በተጨማሪ የምትናገረው አለህ ብሎ ጠየቀው። አሁን የተከበሩ ፕሬዝዳንት። መልካም፣ መናገር ትችላለህ። ቪክቶር ቀድሞ አንድ ነገር አስቦ ለመናገር ከ10 እስከ 15 ደቂቃ ይፈጅበት ነበር። አሁን ግን ምንም ጊዜ ሳያጠፋ ወደ ኋላው ዞሮ የሚስጥራዊ ተቋም ኃላፊዎች ወደ ተቀመጡበት እያየ እዚያ ላይ የተቀመጡት ሁለት ሰዎች እንግዶቹ ወደ ሆቴሉ ከመድረሳቸው በፊት መጥተው ላሮክን ጠይቀውኝ የነበሩ ናቸው። እንደገና ተመልሰው ስለመጡ ራሴ ወስጄ ከላሮክ ጋር አገናኝቻቸዋለሁ። እነርሱ በክፍሉ ውስጥ ለብዙ ጊዜ ከቆዩ በኋላ ከላሮክ ጋር አብረው ሲሄዱ አይቻቸዋለሁ። ላሮክ ብዙ ሰዓቶችን ቆይቶ ብቻውን ወደ ሆቴሉ ተመልሶ መጣ። ግድያው የተፈጸመው ላሮክ ተመልሶ ወደ ክፍሉ ከገባ ከ15 እና ከ20 ደቂቃ በኋላ ነው በማለት ነገሩን አብራርቶ ተናገረ። ዳኞቹና ተመልካቹ ሕዝብ ፊቶቻቸውን ወደ ሁለቱ ሰዎች አዙረው በሚመለከቱበት ጊዜ ግለሰቦቹ ራሳቸውን ከፊታቸው በነበሩ ሰዎች መካከል ለመሸሸግ ሞከሩ። ይህ በጣም ጠቃሚ ነገር ነው። ሌላስ የምትናገረው አለህ? ብሎ ፕሬዝዳንቱ ቪክቶርን ጠየቀው። የለኝም የተከበሩ ፕሬዝዳንት ብሎ ቪክቶር ተቀመጠ። አስተናባሪ፣ እነዛን ሰዎች ወደፊት አምጣቸው። ለምስክርነት ተጠርተው ባይመጡም አስፈላጊ ሆኖ ከተገኘ ፍርድ ቤቱ ለመጠየቅ የሚያስችል የተለየ ስልጣን አለው ብሎ ዳኛው ተናገረ። አስተናባሪው ወደ እነርሱ በሚሄድበት ጊዜ ሰዎቹ የመደናገጥ መልክ በማሳየት ለማምለጥ የሚችሉበትን ቀዳዳ ይቃኙ ነበር። ለእግዚአብሔር ብለህ ከፍተኛ ጥንቃቄ አድርግ። ሁሉንም ነገር በእኔ ተወውሽ። አንተ ግን አንድም ቃል እንዳትተነፍስ አፍህን ዝጋ ብሎ ፔርሳድ ለሜርቬ ሹክ አለው። በዚህ በኩል አትስጋ፣ አንድ ቃል እንኳን አልናገርም ብሎ ሜርቬ በተመሳሳይ ድምፅ መለሰለት። አስተናባሪው እነርሱ ወዳሉበት ወዲያው ደርሶ የተከበራችሁ እንግዶች መልካም ፈቃዳችሁ ሆኖ ወደዚህ ብትመጡልኝ ብሎ ጠየቃቸው። የምስክርነት ቃል ወደሚሰጥበት ሳጥን ሲመጡ ፕሬዝዳንቱ ለትንሽ ጊዜ ካሰበ በኋላ ከሁለቱ አንደኛው ምስክር ወደሚሰጥበት ቦታ ይምጣ፣ ሌላው ደግሞ ይሄኛው እስከሚጨርስ ድረስ ወደ ምስክር ማቆያው ክፍል ይወሰድ
ብሎ አዘዘ። ፔርሳድ ወደ መመስከሪያው ቦታ ሲወሰድ ሌላ የአይን ማስጠንቀቂያ ለሜርቬ ሰጠው። ቀጥሎም ሜርቬ ወደ ማረፊያው ክፍል ተወሰደ። ፔርሳድ አንድ እጁን ላላ አድርጎ በጠረጴዛው ላይ አስቀምጦና ከሐር የተሠራ ባርኔጣውን በሌላኛው እጅ ይዞ ለዳኞቹና ለተመልካቾቹ ትልቅ ፈገግታን አሳየ። የራስህንና የአባትህን ስም ተናገር ብሎ ፕሬዝዳንቱ አዘዘው። ፔርሳድ ሮበርት ሄነሪ ብሎ ጎንበስ በማለት በትህትና መለሰ። ዕድሜህ 59 ዓመቴ ነው የተከበሩ ፕሬዝዳንት። ሥራ ሚስጥራዊ ተቋም ብሎ አሁንም ጎንበስ በማለት መለሰ። አድራሻ ቁጥር 62 ሩ ፍሪበርግ ፓሪስ። ስለ ላሮ ካሟሟት የምታውቀውን ንገረን ብሎ ፕሬዝዳንቱ በማዘዝ በወንበሩ ላይ ወደ ኋላው ተለጥጦ ተቀመጠ። ፕሬዝዳንቱ በፔርሳድ ትህትናም ሆነ አስመሳይነት አልተታለለም። የሰውየው ማንነት ከመጀመሪያው ጥያቄና መልስ ገብቶታል። በመሆኑም ዳኛው የፔርሳድ ብልጣብልጥነት ስለገባው ጥያቄዎቹን በዝርዝር ከማቅረብ ይልቅ ስለ ግድያው የሚያውቀውን ታሪክ እንዲናገር አዘዘው። ፔርሳድ በበኩሉ የዚህ አይነት የምርመራ አቀራረብ አደገኛ እንደሆነና የዳኛው የአቀራረብ ዘዴ ይህንኑ የተከተለ መሆኑን ተገንዝቧል። ስለ ቀረበልኝ ጥያቄ ማውቀው ምንም ነገር የለም የተከበሩ ፕሬዝዳንት ብሎ በትህትና መለሰ። ስለዚህ ጉዳይ ፈጽሞ አላውቅም፣ ነገሩም ምን እንደሆነ አልገባኝም ብሎ ሲናገር ፕሬዝዳንቱ በድንገት አቋርጦት ላሮክን ታውቀዋለህ ብሎ ጠየቀው። ፔርሳድ የሰውነቱን ክብደት ከአንዱ እግሩ ወደ ሌላው እግሩ ዘንበል በማድረግ ከዓመታት በፊት በፓሪስ ከተማ ውስጥ አውቀዋለሁ ብሎ በማመን ፈገግታ እያሳየ በልበ ሙሉነት መለሰለት። ከ6 ወር በፊት ሥራ እንዳፈላልግለት ደብዳቤ ጻፍልኝ። እኔም በድርጅቴ ውስጥ እንደምቀጥረው ቃል በመግባት ለደብዳቤው መልስ ጻፍኩለት። በዚህ ምክንያት ከሄደበት እንደተመለሰ ላየው ወደ ሆቴሉ ሄድኩ። የማውቀው ይህንን ብቻ ነው አለ። ፍሎሬት ከአሁን በፊት ያንን አይነት ድምፅ የሰማ መሆኑን በማስታወስ በእጆቹ ፊቱን እንደያዘ ካጎነበሰበት ቀና ብሎ ሲመለከት የፔርሳድ አይኖች ወደ እርሱ አተኩረው አያቸው። ፍሎሬት በውስጡ አዳፍኖ የያዘውን እሳት የጫረበት ሰው መሆኑን ለማወቅ ምንም ጊዜ አልፈጀበትም። ከፓሪስ ወደ ቦርዶክስ በቀጥታ የመጣኸው ላሮክን ለማየት ነው ብሎ ዳኛው ጠየቀው። አይደለም የተከበሩ ፕሬዝዳንት፣ በቦርዶክስ ውስጥ ቅርንጫፍ መስሪያ ቤት ለመክፈት ስለፈለኩ መምጣት ነበረብኝ አለው ፔርሳድ። በዛሬው ቀን እዚህ የመጣኸው አሁን ላልከው ጉዳይ ነው በማለት ዳኛው ጠየቀው። ፔርሳድ ለተጠየቀው መልስ ከመስጠቱ በፊት አድብቶ የቱሉስ ከተማ ፍርድ ቤት ፕሬዝዳንት ከተመለከተው በኋላ ለዚህ ብቻ አይደለም የመጣሁት የተከበሩ ፕሬዝዳንት፣ ወደ ቦርዶክስ የመጣሁት ለልዩና ረቂቅ ለሆነ ሥራ ነው። ማለትም ከደንበኞች አንዱ ለሆነው የምከታተልለት ጉዳይ ስላለኝ ነው። ይህም የአንድ ዕውቅ ቤተሰብ ጉዳይ ሲሆን እኔም ትክክለኛውን ውጤት እንደማገኝ ተስፋለኝ። በሥራዬና በሙያ የታወቅኩኝ ስለሆንኩ ምንጊዜም ቢሆን ደንበኞቼ ይተማመኑብኛል በማለት ደረቱን ነፍቶ እየተኩራራ መለሰለት። ከላሮክ ጋር በተገናኛችሁበት ጊዜ የተነጋገራችሁት ስለምን ነበር ብሎ ፕሬዝዳንቱ ጠየቀው። ይህን ያህል ብዙ ቁም ነገር ያለው ጉዳይ አልተነጋገርንም። ወደፊት ስለሚኖረን ሥራና ስለ ድርጅቱ አጠቃላይ ገለጻ አደረኩለት። ከዚህ በስተቀር ሌላ የተነጋገርነው የለም ብሎ ፔርሳድ መለሰ። ስለ ግድያው ምንም አታውቅም? ፈጽሞ የማውቀው ነገር የለኝም የተከበሩ ፕሬዝዳንት በማለት ፈርጠም ብሎ መለሰ። እስረኛዋን ታውቃታለህ? ፔርሳድ ወደ እስረኛዋ ዞሮ ከአሁን በፊት አይቷት እንደማያውቅ በማስመሰል ተጠንቅቆና ትኩር አድርጎ ከተመለከታት በኋላ ከላሮክ ጋር አይቻታለሁ።
ነገር ግን ማን እንደሆነች አላውቃትም ብሎ መለሰ። መሄድ ብሎ ፕሬዝዳንቱ መናገር ሲጀምር እስረኛዋ ከተቀመጠችበት ስለተነሳች ንግግሩን አቋረጠ። ሴትዮዋ ሰውነቷን ግትር አድርጋና ወደፊት ሰግደድ ብላ በእጇ ወደ ፔርሳድ አመለከተች። የገረጣ ፊቷን በጥቁር ዳንቴል ሸፍና አይኖቿን እያንበለበለች እየተንቀጠቀጠች ወደ እርሱ ስታመለክት የፔርሳድ የሚያምርና ወፍራም ፊት ወደ ግራጫነት ተለወጠ። ሴትዮዋ የምትራገም ትመስል ነበር። እኔ ግን አውቀዋለሁ፣ የግድያው ዋና ምክንያት አንተ ነህ ብላ በአዳራሹ ውስጥ ለተሰበሰቡት ሁሉ በሚሰማ ሸካራ ድምፅ ጮኻ ተናገረች። ከመቅጽበት ተመልካቹ ሕዝብ ግር ብሎ ብድግ አለ። እኔ ብሎ ፔርሳድ በመገረም ሲናገር አስተናባሪው ሥነ ሥርዓት እንዲከበር ደጋግሞ ጠረጴዛውን ደለቀ። ፕሬዝዳንቱም በተፈጠረው ድንገተኛ ሁኔታ በመመሰጡ በፍርድ ቤቱ ውስጥ የነበረውን ሁካታ አላጤነውም። አሁን አንተ ነህ ብላ በሌባ ጣቷ በድጋሜ ወደ እርሱ አመለከተች። አንተ አግብቼ እንደነበርና ባለቤቴን ትቼ መሄዴን ስላወቅ ላሮክ ባሌን ፈልጎ ለጥሎሽ የሰጠሁትን ገንዘብ ከቀድሞ ባለቤቴ ጠይቆ እንዲያመጣ መከርከው ብላ በተጨማሪ ተናገረች። ፔርሳድ ምስክርነቱን ይሰጥበት የነበረው ቦታ በጣም ጠባብ ስለነበረ በሰማው ተደናግጦ የደረሰበትን የፍርድ ስሜት ሳይቆነጥጥ አምቆ ለመያዝ ስለረዳው በፍጥነት ከድንጋጤው ለመመለስ ቻለ። በፍርድ ቤቱ ውስጥ የተነሳውን የተመልካቹን ስሜት ከምንም ባለመቁጠርና ወደ ጎን ገሸሽ በማድረግ ወደ ፕሬዝዳንቱ ዞሮ እስረኛዋ ጤነኛ አይደለችም ብሎ ለማሳመን በመሞከር የተከበሩ ፕሬዝዳንት፣ በውይይታችን ጊዜ ሴትዮዋ ባለፈው ዓመት ይዟት በነበረው የተስቦ በሽታ ምክንያት በደረሰባት ከፍተኛ ትኩሳት የተነሳ አንጎሏ የተነካ መሆኗን ላሮክ ነግሮኛል ብሎ ተናገረ። እስረኛዋ ግን እርሱ እውነቱን በመሸምጠጥና በብልጣብልጥነት በፈጠረው አነጋገር አፏን ለጉማ ዝም አላለችም። በእርግጥ ባለፈው ዓመት በጠና ታምሜ አሞት አፋፍ ላይ ደርሼ ነበር፣ ጸጉሬንም ተላጭቼው ነበር ብላ በረጋ መንፈስ እየተናገረች በሐዘን በተሞሉ አይኖቿ ይመለከታት ወደ ነበረው ወደ ፍሎሬ ታየች። ቀጥላም ለዚህ ነው በሚገባ ያውቁኝ የነበሩት አሁን ሊስቱኝና ሊለዩኝ ያልቻሉት አለች። ፍሎሬት ፊቱን በእጆቹ ሸፍኖ ያዘ፣ መላ ሰውነቱም ተንዘፈዘፈ። ኖኤል በበኩሉ መልኩ ተለዋውጦ ከፊቱ ያለውን የወንበር ድጋፍ ጥርቅም አድርጎ ይዞታል። ነገር ግን አላበድኩም ብላ ወደ ፔርሳድ ዞራ ቀጭንና ከፍ ባለ ድምፅ ጮኻ ተናገረች። ቀጥላም ላሮክ ያንተን መጥፎ ምክር እንዳይከተል ደጋግሜ ብለምነውም አልተቀበለኝም። እኔም እርሱ ሄዶ ልጄን እንዳያይና ስለ እኔም እንዳይናገር ፈቃደኛ ባለመሆን የገደልኩት አለች። በዚህ ጊዜ በፍርድ ቤቱ ውስጥ የነበረው ሕዝብ እያነበነበና ሰውየውን እየረገመ ያደረገው እንቅስቃሴ ክፍሉን በጩኸት ሞላው። ሬሞንድ በድንገት ተነስቶ ወደ ሳጥኑ በመሄድ በአንድ እጁ ወገቧን አቅፎ በሌላው እጁ ደግሞ ክንዷን ይዞ እንድትቀመጥ በትህትና ጠየቃት። በአዳራሹ ውስጥ ያለውን ሥነ ሥርዓት ለማስከበር አስተናባሪው ጠረጴዛውን በመቆርቆር ደበደበ። ፖሊሶቹም ተመልካቹ ተመልሶ እንዲቀመጥ ግፊት አደረጉ። ሆኖም ጸጥታውን እንደ ቀድሞው ለመመለስ ብዙ ደቂቃ ፈጀ። ፕሬዝዳንቱ አጠገብ ከነበረው ዳኛ ጋር ስለተፈጠረው ሁኔታ ይነጋገር ስለነበረ በአዳራሹ ውስጥ የደረሰውን ምስቅልቅል አላጤነም። የተመልካቹ ማጉረምረም እየቀነሰ መጥቶ መረጋጋት እንደጀመረ ፕሬዝዳንቱ ለፔርሳድ መሄድ ትችላለህ ካለ በኋላ ሌላውንም ምስክር ጥራልኝ ብሎ አዘዘ።
ፔርሳድ ወጥቶ ለመሄድ ወደ በሩ ገሰገሰ። ነገር ግን ፖሊሱ ከቫልሞሪን ባገኘው ጥቅሻ መሠረት እንዳይወጣ ከለከለው። ፔርሳድ፣ እንደገና ልንፈልግ ስለምንችል ወደ ውጪ መውጣት አትችልም አለው ፖሊሱ። የተከበሩ ፕሬዝዳንት እንዲሄድ ስለፈቀዱልኝና እኔም በጣም አጣዳፊ የሆነ ሥራ ስላለብኝ መሄድ ይኖርብኛል በማለት መከልከሉን አጥብቆ ተቃወመ። እንድትቆይ ስለምንፈልግ ተቀመጥ ብሎ ቫልሞሪን አዘዘው። ከዚያም በፖሊሱ እየተገፋ ወደሚቀመጥበት ሲሄድ ፔርሳድ ያነበንብና ያጉረመርም ነበር። እኔ በእውነት ይሄ ድርጊት ሊገባኝ አልቻለም። የሚያሳፍር ነገር ነው። ፍርድ ቤት ተከስሼ እንድቀርብ የወንጀለኛ መቅጫ ሥነ ሥርዓት አንቀጽ 313 ተጠቅሶ አልተጠራሁም። የምትሰሩት ሥራ አሳፋሪ ነው አለ። ነገር ግን አጠገቡ ከነበሩት ጥቂት ሰዎች በስተቀር ንግግሩን ያጤንለት አልነበረም። ፖሊሱ ማርቬን ወደ ምስክር መስጫው ቦታ አመጣው። ሜርቬ በእግሮቹ ኮቴ ሳያሰማ ቀስ አድርጎ እየተራመደና በብዛት እጅ እየነሳ ሲያልፍ በወፍራም ፊቱ ላይ ድንጋጤ አይታይበትም ነበር። ፕሬዝዳንቱ ለፔርሳድ ካደረገው በባሰ በመጥፎ ዓይን ተመለከተው። ስም ከነ አባትህ ብሎ ጠየቀው። ሜርቬ ሞደስት። ዕድሜህ? 52 ዓመቴ ነው የተከበሩ ፕሬዝዳንት። ሥራ? የሚስጥራዊ ተቋም ብሎ እጅ በመንሳት መለሰ። አድራሻ? ቁጥር 132 ሩ ቅዱስ ዴኔስ ፓሪስ። ስለ ላሮክ ግድያ የምታውቀውን አስረዳ ብሎ ፕሬዝዳንቱ ጠየቀው። ሜርቬ ሁለት እጆቹን ወደ ላይ ዘርግቶና ራሱን ቀና አድርጎ ምንም አላውቅም የተከበሩ ፕሬዝዳንት አለው። ምንም አታውቅም ብሎ ፕሬዝዳንቱ በቁጣ ደግሞ ጠየቀው። ምንም ነገር የማውቀው የለም በማለት በትህትና ጭምር አረጋገጠለት። ለመሆኑ ላሮክን ታውቀው ነበር? አላውቀውም ብሎ በፍጥነት መለሰለት። ፈጽሞ አይተውም አታውቅም? ፈጽሞ አለው ያለማወላወል ራሱን እየነቀነቀ። ከተመልካቾቹ ውስጥ ጥቂቶቹ የሽሙጥ ሳቅ አሰሙ። ፔርሳድ በበኩሉ በውስጡ ሜርቬን እየረገመ ሚያዝያ 3 ቀን ላሮክን ለማየት ወደ ክራውን ሆቴል አልሄድክም? ሚያዝያ 3 ቀን ላሮክን ለማየት ወደ ክራውን ሆቴል አልሄድኩም የተከበሩ ፕሬዝዳንት ብሎ አሁንም ራሱን እያወዛወዘ መለሰ። በዚህ ጊዜ በአዳራሹ ውስጥ የነበረው ሕዝብ ስለሳቀበት ሰውነቱን ነጭ ላብ ወረረው። ፕሬዝዳንቱ የሜርቬን ፊት መለዋወጥ በመመልከት በሆቴሉ ውስጥ የነበሩ ሰዎች ስላዩ አስበህ ብትናገር ይሻልሃል ብሎ አስጠነቀቀው። ሜርቬ መላቅጡ ስለጠፋበት ፍንጭ ለማግኘት ወደ ወዳጁ ተመለከተ። ፔርሳድ ግን ፍርሃት ስለተሰማው ምልክት ሊሰጠው አልቻለም። በመጨረሻም ሜርቬ ፈርጠም ብሎና በማስመሰል የተሳሳቱ መሆን አለባቸው የተከበሩ ፕሬዝዳንት ብሎ መለሰለት። ምን አይነት ነፈዝና የማይረባ አህያ ነው ብሎ ፔርሳድ በቁጣ ለራሱ ተናገረ። ቫልሞሪን በድንገት ተነስቶ የተከበሩ ፕሬዝዳንት፣ የሁለቱ ሰዎች ሁኔታ ጥርጣሬን የሚያሳድር ስለሆነ በወንጀለኛ መቅጫ ሥነ ሥርዓት ቁጥር 330 መሠረት በሰጡት የመዋሸት ምስክርነት በአስቸኳይ በቁጥጥር ስር እንዲውሉ ጠይቃለሁ በማለት አሳሰበ። ፔርሳድ ሳያውቀው ከመቀመጫው በመነሳት ያ ከብት ባደረገው ስህተት እኔ ተጠያቂ አይደለሁም ብሎ ጮሆ ተናገረ። ሜርቬ በበኩሉ አንተ ማነህና ነው እኔን የምትሳደበው በማለት ከተቀመጠበት ብድግ አለ። ፖሊስ ሁለቱንም ሰዎች በቁጥጥር ስር አውልልኝ ብሎ ፕሬዝዳንቱ አዘዘው። ሜርቬ እጆቹን ወደ ላይ አንስቶ እቃወማለሁ ብሎ ጮኸ። ፔርሳድም በበኩሉ ይህንን ማድረግ አትችሉም፣ የተናገርኩት ትክክል ነው በማለት አጉረመረመ። ውሰዷቸው
ብሎ ዳኛው ንግግሩን አቋረጠው። ፖሊሱ አፈፍ ሲያደርገው እበቀላችኋለሁ ብሎ ሜርቬ ቤቱ እስከሚናጋ ድረስ ጮኸ። አፍህን ዝጋ አንተ የማትረባ ደንቆሮ አለው ፔርሳድ በብስጭት። ይህን ድርጊት በጋዜጣ ባላውጣ እኔ ሰው አይደለሁም አለው ሜርቬ ለዳኛው። እርስ በርሳቸው እየተጎሻመጡ በማስፈራራት ፍርድ ቤቱን ቢሳደቡም በሐሰት በመመስከራቸው እንዲያዙ ተደረገ። ሕዝቡም አፌዘባቸው። ለብዙ ጊዜ ፔርሳድና ሜርቬ ያደረጉት የነበረው ማጭበርበር በዚሁ አከተመ። ሜርቬ በሰጠው የሐሰት ምስክርነት ቃል እንዲከሰስ ሲወሰንበት ፔርሳድ በዚህ ጉዳይ አብሮት ባለመከሰሱ ሜርቬ በጣም ተናዶና ተቆጥቶ ፔርሳድ እስከ ዛሬ የሠራቸውን ማጭበርበሮችና ደባዎች በአስተማማኝ ሁኔታ ዘርዝሮ ለቫልሞሪን ነገረው። በተደረገው ማጣራት ሁለቱ ሰዎች ለብዙ ዓመታት እያጭበረበሩና እያማቱ የሕዝብ ተቆርቋሪዎች ነን እያሉ አንዱን በሌላው ላይ እያስነሱና እያታለሉ ያደረሱት በደል ሁሉ ስለተገለጸባቸው ለብዙ ወራት እንዲታሰሩ ተፈርዶባቸው ወደ ወህኒ ቤት ወረዱ። በሁለቱ ሰዎች ምክንያት ተነስቶ የነበረው ረብሻና ውካታ ከበረደ በኋላ ፕሬዝዳንቱ ዳኞቹ ፍርድ እንዲሰጡ ከመጠየቁ በፊት ለእስረኛዋ አንድ የመጨረሻ ጥያቄ አቀረበላት። ሴትዮ ራስሽን ለመከላከል የምትናገሪው ነገር አለሽ? ትክክለኛውን ሳትደብቂ ተናገሪ አላት፣ ሐዘኔታና ትሕትና በሞላበት አንደበት። ሴትየዋ አዝግማ ከመቀመጫዋ ተነሳች። በክፍሉ ውስጥ ጸጥታ ሰፈነ። በፊት ለፊቷ ያለውን ሕይወት አልባ ግድግዳ እየተመለከተች በዝቅተኛ ድምፅ የሚከተለውን መናገር ጀመረች። ጠበቃዬ ሊነገር የሚገባውን ሁሉ ተናግሮታል። የተናገራቸው ቃሎች በልቤ ውስጥ ስለተቀረጹ ፈጽሞ አልረሳቸውም። ለዚህም በእውነት አመሰግንሃለሁ ብላ እንደተናገረች ድምጿ ተንቀጥቅጦ ጸጥ አለ። ሰውነቷን ለመቆጣጠር እንዲያስችላት በጣቶቿ ወንበሩን አጥብቃ ለመያዝ እየሞከረች ጠበቃዬ የተናገረው ስህተት የሌለበት እውነት ነው። በተፈጥሮዬ መጥፎ ሴት አልነበርኩም። ነገር ግን ራሱን ወዳድ የሆነ ሰው ሕይወቴ እስከ ዘለቄታው እንዲበላሽ ስላደረገው ለዚህ አሁን ለምታዩኝ አይነት እንደሆነ አበቃኝ አለች በጣም በሚያሳዝንና አንጀት በሚበላ ድምፅ። ፕሬዝዳንቱ በስተጀርባው ከተቀመጡበት የክብር እንግዶች አካባቢ የማቃሰት ድምፅ ሰማ። ሆኖም አይኖቹን ከሴትየዋ ላይ አላነሳም። በሰውየው ላይ በደል ፈጽሜበታለሁ። ነገር ግን ስህተቴን በማመን ተጸጸትኩ። ባደረግኩት በደል ራሴን እስከ መጥላት ደረስኩ። የበደልኩትን ሰው ይቅርታ እንዲያደርግልኝ ተማጸንኩት። በጉልበቶቼ ተንበርክኬ ለመንኩት። እርሱ ግን ጸጸቴንና ልመናዬን ከምንም ባለመቁጠር ከቤቱ አስወጥቶ ወደ መንገድ አውጥቶ ወረወረኝ። እኔን፣ ሚስቱን፣ የልጁን እናት። ለእርሱ ምስጋና ይግባውና እኔም ከድጥ ወደ ማልወጣው ማጥ ውስጥ ገባሁ። አሁንም ለእርሱ ምስጋና ይግባውና 1000 ጊዜ ሞትኩ። በመጨረሻም ሰው ገደልኩ። ለዚህ ስቃይ የዳረገኝ ሰውን ጠላሁት። ከጥላቻዬ ብዛት አይኑን እንኳን ማየት አልፈለግኩ። በዚህ የተነሳ እስከ ሕይወቴ መጨረሻ ድረስ ስሙን አወግዘዋለሁ ብላ ድምጿ እየተንቀጠቀጠ እንደ እብድ ሆና ጮኸች። ብላ በማቃሰት ንግግሯን ቆም ካደረገች በኋላ ምራቋን ዋጠች። ፍሎሬት ፊቱን በእጆቹ ይዞ ቢቀመጥም ሐዘኑ ከሁኔታው ይታይ ነበር። ሮዝና ሄለን ራሶቻቸውን አጠጋግተው በመቀመጥ ያለቅሱ ነበር። ከየአቅጣጫው ከንፈር የመምጠጥና ተንሰቅስቆ የማልቀስ ድምፅ ተስተጋባ። ዳኞቹ ምትሃት እንዳዩ አይነት ሆነው ፈዘውና ተመስጠው ያዳምጣሉ። ሬሞንድ በሐሳቡ ውስጥ ልዩ ልዩ ስሜት እየተላወሰበት ቀና ብሎ የሴትዮዋን ፊት ይመለከታል። እጆቹን ይዛ ጣቶቿን እያላወሰች ስትዳስሰው
የተሰማው የርኅራኄና የማጽናናት ስሜት እንደገና ታወሰው። ምክንያቱ ግን ምን እንደሆነ ሊገባው አልቻለም። ሴትየዋ ግን ጎንበስ ብላ ልትመለከተው አልደፈረችም። ይህም ሆኖ አላማርረውም በማለት ልዩ የሆነና የለሰለሰ ንግግሯን ቀጠለች። አሁን አላማርረውም፣ ማማረርም የለብኝም። ልጅ አለኝ፣ የማፈቅረው ልጅ። የልጄን ፍቅር ለመግለጽ ቃላት አላገኝም። ንግግሯን ለጥቂት ጊዜ ቆም ካደረገች በኋላ እንደገና መቀጠል ስትጀምር ስሜቷ ተለዋወጠ። ሰዎች ሆይ፣ ነገሩ ለእኔ አለመታደል ሆነና ያ ከማንኛውም ነገር አብልጬ የምወደው ልጄ አያውቀኝም። በዚህ ምክንያት ምስጋና ለእግዚአብሔር ይሁንና የእናት ናፍቆቱ በልቡ ውስጥ ገብቶ እየደወለ አያስቸግረውም። እንደገና በሕይወት ስለማያይ ስለደረሰብኝ ውርደት አያውቅም። በጨቅላ ዕድሜው ትቼው ስለሄድኩ ስለ እኔ የሚኖረው አስተሳሰብ ግልጽ ባይሆንም ጣፋጭና ውብ እንደሚሆን የእናትነት መንፈሴ ይነግረኛል። በአስተሳሰብና በኑሮ ብንራራቅም አሁንም እጅግ በጣም ስለማፈቅረውና ስለማመልከው ልቤ የእርሱ ናት። ምኞቴና ፍላጎቴ እንደ ማንኛውም እናት ልጄ ደስተኛ እንዲሆንልኝ ነው ብላ በዝርዝር ተናገረች። እስረኛዋ ንግግሯን የጨረሰችው በጭንቀት እየተንቀጠቀጠችና እየተጨነቀች ነበር። ወዲያውም ተዝለፍልፋ በወንበሯ ላይ ተቀመጠች። ምዕራፍ 23 የሬሞንድ ከልብ የመነጨ የተስተካከለና አእምሮን የሚነካና በሐሳብ ላይ የሚያንጠለጥል ንግግር ሕዝቡን አቅበጥብጦታል። ይሁን እንጂ ሴትየዋ ያደረገችው አጭር የኑዛዜ ንግግር ከሬሞንድ ንግግር የበለጠ ሕዝቡ በስሜት እንዲነካና ከመቀመጫው ብድግ ቁጭ እንዲል፣ አንዱ ሌላውን በትከሻ በመጎሸም ሹክሹክታ በማሰማት ዓይኖቻቸው በእንባ እንዲሞሉና ልባቸው በሐዘን እንዲፈረካከስ አድርጎታል። አብዛኛውን ጊዜ ሰዎች የመጥፎ ድርጊታቸው ተገዢ የሚሆኑት ውስጣዊ ስሜታቸው ገደቡን አልፎ በራሳቸው ፈቃድ በሚፈጥሩት ችግር ሲሆን፣ የሚያሳዝነው ግን ይህንን ሐቅ የሚረዱት ወደ ተሐድሶ ለመመለስ ፈጽሞ ወደማይችሉበት ደረጃ ላይ መድረሳቸውን ሲገነዘቡ ብቻ መሆኑ ነው። ነገር ግን ይህችን ሴት ለዚህ አሁን ላለችበት ሁኔታ ያበቃት ከላይ ከተጠቀሰው የተለየ ነበር። ተመሳሳይነትም የለውም። ሴትየዋ ስለ ልጇ ትናገር በነበረበት ጊዜ በክፍሉ ውስጥ የነበሩ እናቶች የልጆቻቸው ጩኸት በአንጎላቸው ውስጥ ያልደወለባቸው አልነበሩም። ሴትየዋ ለምታፈቅረው ልጇ ስትል እዚህ ደረጃ እስከምትደርስ ድረስ ግን ያን ያህል ስቃይ መቀበልና በችግር መለብለቧ፣ ለምታምንበት ስትል ሕይወቷን አሳልፋ መስጠቷ የእያንዳንዱን ወንድ ልብ ጭምር በሐዘን ፈረካክሶታል። የሴትየዋ ሁኔታ በአዳራሹ ውስጥ የነበሩት ሰዎች የየራሳቸውን የሕይወት ታሪክ ወደ ኋላ ተመልሰው እንዲመረምሩ አድርጓቸዋል። ቆለል እያለ ከዓይኖቻቸው የሚዘንበው እንባ ፊታቸውን አጥቦታል። በስሜት ተውጠው ከንፈሮቻቸውን እንዲነክሱና እንዲመጡ አድርጓቸዋል። ለፍቅር ብሎ የራስን ጥቅም መለወጥ እጅግ ከባድና አስቸጋሪ ቢመስልም ለሚያምንበት ቀላል ነገር መሆኑን እንዲገነዘቡ አድርጓቸዋል። ሽማግሌው የፍርድ ቤቱ ፕሬዝዳንት ሳይቀር ሬሞንድ ጎንበስ ብሎ በእጁ ከያዛት እስረኛ ላይ ዓይኖቹን ያነሳው ለፍርድ ሰጪ ዳኞች መናገር ስለነበረበት ነበር። ከፕሬዝዳንቱ አንደበት ቃላት መውጣት ሲጀምሩ በቤቱ ውስጥ የነበረው መተረማመስ ቆሞ ጸጥታው እንደቀደመው ረጭ አለ። የተወደዳችሁ ፍርድ ሰጪ ዳኞች፣ ለሚከተለው ጥያቄ መልስ መስጠት አለባችሁ። እስረኛዋ በወዳጇ በፍሬዴሪክ ላሮክ ላይ ሚያዝያ 3 ቀን የፈጸመችው ግድያ ወንጀለኛ ያደርጋታል ወይስ አያደርጋትም? ከፍርድ ሰጪ ዳኞች ውስጥ አብዛኞቻችሁ ወንጀለኛ ናት ወይም አይደለችም ብላችሁ የምትሰጡት ድምፅ ለውሳኔ ይመዘገባል። በሌላ በኩል ደግሞ አብዛኛው ፈራጅ ቅጣቷ ሊሻሻልላት ይገባል የሚል ከሆነ ይሄውም ተዘርዝሮ ይመዘገባል። ፍርዱ የሚሰጠው በሚስጥር ይሆናል።
ካለ በኋላ ፍርድ ሰጪ ዳኞች ወደ ሌላው ክፍል እንድትሄዱ በትህትና ጠይቃለሁ አላቸው። ፕሬዝዳንቱ ይህንን ተናግሮ እንዳበቃ በሌሎቹ ዳኞች ታጅቦ ወደ ማረፊያ ክፍሉ ሲሄድ ጸሐፊው ፍርድ ቤቱ እንደተነሳ ለሕዝቡ አበሰረ። ሕዝቡ ተነስቶ ሲሄድ ክፍሉ በእግር ኮቴና በድምፅ ተሞላ። ጃኩሊንም የፍርዱ ውሳኔ እስከሚነገራት ድረስ በሁለት ፖሊሶች ታጅባ ወደ እስረኛ ማረፊያ ክፍል ተወሰደች። ፍሎሬት እንደ ሰከረ ሰው እየተንገዳገደ ከቫልሞሪን ጋር አብሮ ወጣ። ኖኤል ሊያገኘው ቢሞክርም እየተርመሰመሰ የሚወጣውን ሕዝብ ተጋፍቶ እስከሚሄድ ድረስ ፍሎሬት ከቫልሞሪን ጽሕፈት ቤት ገባ። ዶክተር ሸነልም ኖኤልን ተከትሎ ሲሄድ ሬሞንድ እስረኛዋን ወደ ማረፊያ ክፍሏ ሸኝቶ ሲመለስ በመንገድ ግጥምጥም ስላሉ ሁለቱንም አቆማቸው። ትልቁ አዳራሽ ባዶ በመሆኑ የተወረረ መሰለ። ሄለን በሬሞንድ ግሩም ንግግር ወጥሮ ይዟት የነበረው ስሜት በመጠኑም ቢሆን ለቋታል። ሮዝ ግን በለቅሶ ትነፈርቅ ስለነበረ ሄለን እጇን ይዛ አየር እንድታገኝ ወደ ውጭ ወሰደቻት። ሬሞንድ በጉጉት የአባቱን ወዳጆች እጆች እየጨበጠ ሴትዮዋ ደህና የምትሆን ይመስልሃል ዶክተር ብሎ በችኮላ ጠየቀው። ሴትዮዋ ደህና የምትሆን ይመስልሃል ዶክተር? ዶክተሩ የፍቅር ስሜት እያሳየው ተስፋ አለኝ ደህና ከሆነች አንተን ታመሰግንሃለች የኔ ልጅ ብሎ መለሰለት። ታመሰግን ይሆን? እኔ እንጃ። እኔ በበኩሌ ጥሩ የሰራሁ አልመሰለኝም ብሎ ሬሞንድ ራሱን እየነቀነቀ መጠነኛ የሆነ ደስታ አሳየው። በእኔ ግምት ንግግርህም ሆነ አቀራረብ እጅግ ድንቅ ነበር ብሎ ኖኤል የወጣቱን የገረጣና ውብ ፊት ተመለከተ። ኧረ እባክህ ይህን ያህል ብሎ ሬሞንድ አነጋገሩን ተቃወመ። የነገርኩህ የለበጣ ሳይሆን ከአንጀቴ ነው። የኔም ብቻ ሳይሆን የሁሉንም ሰው ልባቸውን በልተዋል በማለት በተጨማሪ አረጋገጠለት። ሬሞንድ እጁን እየጨበጠ ከልብ የመነጨ ምስጋና ካቀረበለት በኋላ በግልጽ ስለነገርከኝ አመሰግናለሁ። እኔም ለአንድ ነገር ኩራት ተሰምቶኛል። አባቴ ሳይቀር እንዲያለቅስ አድርጌዋለሁ። ተመልክተዋል? ሰዎች እንደሚሉት በእውቀቱና በችሎታው እንደ ብረት ጠንካራ የሆነውን አባቴን ከአንድም ሁለት ጊዜ ስመለከተው እጅግ በጣም ተመስጦ አይኖቹ በእንባ ተሞልተው አይቻቸዋለሁ። አባቴ እንደዚያ የሆነው በሐቅ ላይ ተመርኩዤ ባደረግኩት ንግግር ልቡ ተነክቶ መሆን አለበት። እኔ የዳኛ ልጅ በሆንም ባልሆንም ጀማሪ የሕግ ጠበቃ ሁኜ የሌላ ፍርድ ቤት ፕሬዝዳንት የሆነው ሰው ሳይቀር ባደረግኩት ንግግር እንዲያምንና ልቡ እንዲነካ በማድረግ ለእኔ ትልቅ ድል ስለሆነ ኩራት ተሰምቶኛል። ታስታውስ እንደሆነ ያቺ አሳዛኝ ሴት ተናግራ ስትዝለፈለፍ መንፈሴ ፈጽሞ ስለተረበሸ ሁሉም ነገር ስለተመሰቃቀልብኝ ብስጭት ተሰምቶኝ ነበር። ኖኤልና ሸነል አነጋገሩን በአዎንታ ራሳቸውን በመነቅነቅ መለሱለት። አስታውሳለሁ፣ ወደ ሴትዮዋ ከዞርክ በኋላ ቀና ብለህ እየተመለከትካት ስትነጋገራት አይቻለሁ አለው ኖኤል። ትክክል ነህ። በተደገፈችበት ሳጥን ጠርዝ ላይ እጄን ባስቀመጥኩበት ጊዜ በኃይል ጨበጥ አደረገች። አያያዟና አደሳሰሷ ልዩ ነበር። በዚህ ምክንያት ውስጣዊ ስሜቴ ስለተነካ ልነግራት የነበረውን ፈጽሞ ረሳሁት። በእውነት ነው የምነግራችሁ፣ አንድ ነገር መላ ሰውነቴን ወረረው። ከሁሉ የባሰው ደግሞ ትመለከተኝ የነበረው በጣም ልዩ በሆነ መንገድ ነበር ብሎ ሬሞንድ ንግግሩን ለትንሽ ጊዜ ቆም ባደረገበት ጊዜ በዓይኖቹ ላይ ግራ የመጋባትና ግልጽ ያልሆነ ሁኔታ እየታየበት ትረካውን ቀጠለ። ለማንኛውም ወደ ራሱ አስጠጋችኝ። አያያዟ ልዩ ስሜት ስለነበር በቃላት እንዴት አድርጌ እንደመገልጽላችሁ አላውቅም። ብቻ በክንዶቼ ላይ አቅፌ ላጽናናትና ልስማት ፈለግኩ። አሁን ልስማት ፈለግኩ። እንዴት ያለ የዋህነት ወይንም ቄልነት ነው በማለት መጠነኛ ፈገግታ እያሳየ ከነገራቸው በኋላ አንድ ጠበቃ ደንበኛውን ለመሳም መፈለግ እንግዳ ነገር ነው አይደለም እንዴ? ልስማት ዳርቶኝ ነበር። ይህንንም የምነግራችሁ እውነቱን ሳልደብቃችሁ ምዬ ነው። የተሰማኝ ስሜት እጅግ በጣም ልዩ በመሆኑ
በሕይወት ዘመኔ ውስጥ እንደዚህ ያለ ውስጣዊ ስሜት አጋጥሞኝ አያውቅም። መላ ሰውነቴን ስለወረረኝ እና ለጊዜው ስለተደናገርኩ የማደርገውን በማጣት እንደው የመጣልኝን ለ1 ደቂቃ ያህል አወራኋት። እያደረ እኔነቴን እያወኩኝ በመምጣቴ ነገሩ በቀላሉ በማለፉ አስደሰተኝ። የቱሉስ የፍርድ ቤት ፕሬዝዳንት ወደኛ እየመጣ ነው አላቸው ሬሞንድ በአባቱ መምጣት ደስታውን እያሳየ። ፍሎሬት በቫልሞሪን ጽሕፈት ቤት ለጥቂት ደቂቃዎች አረፍ ማለቱና ትንሽ ውሃ መጎንጨቱ ፈልቶበት የነበረው ስሜት በመጠኑም ቢሆን በረድ እንዲልለት ረድቶታል። ልጁን በመጀመሪያ የምስራች አለማለቱ ቅር የሚያሰኘው ስለመሰለው ከቫልሞሪን ጋር መነጋገር የሚገባውን ጠቃሚ ጉዳዮች ገሸሽ በማድረግ ልጁን ለማግኘት መጣ። ይሁን እንጂ የፊቱና የዓይኖቹ መለወጥ በፍሎሬት ላይ የደረሰበትን አሰቃቂ ፈተና በጉልህ ያሳዩ ነበር። ሬሞንድ ፈጠን ብሎ ወደፊት በመራመድ ተገናኘው። ፍሎሬት ባልተረጋጋ መንፈስ የልጁን እጅ እየጨበጠ ጎበዝ፣ ሰየኔ ጎበዝ ልጅ፣ እጅግ በጣም ድንቅ የሆነ ንግግርና አቀራረብ ነው ካለው በኋላ ፍሎሬት እንደ መዝለፍለፍ ብሎ በወንበሩ ላይ ተቀመጠ። ሬሞንድ ትኩር አድርጎ ከተመለከተው በኋላ የአባቱ ሁኔታ በጣም አስፈራው። አባቴ ምን ሆንክ? ያጋጠመ ነገር አለ እንዴ? ብሎ ሬሞንድ ተጠጋው። ፍሎሬት እጁን አንስቶ ልጁ እንዳይነካው እየተከላከለ አይዞ፣ ደህና ነኝ፣ ምንም ነገር አልገጠመኝም ብሎ መለሰለት። ኖኤል በንግግራቸው መሃል በድንገት ጣልቃ በመግባት ሬሞንድ፣ ወይዘሪት ሄሌን በአስቸኳይ ልታነጋግርህ ትፈልጋለች አለው። ወጣቱ ሬሞንድ ካጎነበሰበት ቀና ብሎ አይኖቹን ሲወረውር ወደ እርሷ እንዲመጣ የአይን ጥቅሻ ስላሳየችው በፍጥነት ወደ ፍቅረኛው ሄደ። ኖኤል የፍሎሬትን ክንድ ይዞ ከተቀመጠበት በማስነሳት ሁለቱም በፊት ለፊት ሊተያዩ ወደማይችሉበት ግድግዳ ጥግ ሄደው ቆሙ። አውቃህታል ብሎ ፍሎሬት በዝቅተኛና በተሰባበረ ድምፅ ኖኤልን ቀና ብሎ ሳይመለከት ጠየቀው። ኖኤል በአዎንታ ራሱን ነቀነቀ፣ ግን አልተናገረም። ፍሎሬት ንግግሩን በማራዘም እርሷ ለመሆኗ ጥርጥር የለውም፣ ጃኩሊን ናት። መጨረሻዋ ይሄ ሆነ። ለዚህ ስቃይና ፈተና ያበቃኋት እኔው ነኝ ብሎ በጸጸት አንቋረረ። ኖኤል ራሱን በግድ ለመቆጣጠር እየጣረ በተንጨባረረ ድምጸት አሁን ምን ልታደርግ ነው ብሎ ጠየቀው። ፍሎሬት ራሱን በሐዘን ነቅንቆ ምን እንደማደርግ አላውቅም ብሎ በኃይል ካቃሰተ በኋላ አንተስ ምን ማድረግ ይሻላል ብለህ ታምናለህ በማለት ጠየቀው። አሁን ትክክለኛውን ነገር ለማሰብ የምችልበት ጊዜ አልመሰለኝም። ሆኖም በወንጀለኛዋ ሞት ከተፈረደባት ነገሩ እንደተዳፈነ መቅረቱ የተሻለ ስለሚሆን ማንነቷን ለሬሞንድ ገልጾ መናገር አስፈላጊ መስሎ አይታየኝም። ነገር ግን ነፃ ከተለቀቀች ጉዳዩን ዘርዝረህ ለሬሞንድ መንገር ይኖርብሃል። እኛም ስላንተ 20 ዓመት ሙሉ እኛም ላለፉት 20 ዓመታት እርሷን ለማግኘት ያልሞከርነው ነገር እንዳልነበረ ለማስረዳት እንሞክራለን ብሎ በምሬት ነገረው። ፍሎሬት ስቅስቅ ብሎ ካለቀሰ በኋላ አሁን እንዴት አድርጌ ልነግረው እችላለሁ? በእርሷ እርግማን ላይ የእርሱም ይጨመራል። ሬሞንድ ትቶኝ ስለሚሄድ ብቻዬን እቀራለሁ እኔ አለው። ይህን ሲነጋገሩ ፍርድ ቤቱ ሥራውን እንደገና መጀመሩን የሚያበስር የደወል ድምፅ ተሰማ። ፍርድ ሰጪዎቹ ዳኞች ምን ጊዜ ያቀላጠፉት፣ ብዙ ጊዜ አልፈጀባቸውም በማለት ኖኤል መገረሙን እየገለጸ የወዳጁን ክንድ ይዞ በመሄድ ወደ መቀመጫው እየገፋው ተበራታ፣ ልብህን አጠናክረው፣ ሁሉም ነገር ያልፋል፣ አይዞ ብሎ በትህትና ተናገረው። ሬሞንድ የሄለን ሹክሹክታ በጆሮው ውስጥ እየዘመረበት በፍጥነት ወደ አዳራሹ ሲመለስ በመንገዱ ላይ ከኖኤል ጋር ተላተመ። ጥሩ ምልክት ነው አይደለም እንዴ? አለው ሬሞንድ በጉጉት። ኖኤል ራሱን ባውንታ ነቅንቆ ወደ መቀመጫው አለፈ። ሕዝቡ በሁለቱም በሮች ወደ አዳራሹ ውስጥ መጉረፍ ጀምሯል። ፍርድ ሰጪ ዳኞች አስተያየታቸውን በተቀመጠው የሚስጥር ሳጥን ውስጥ
አንድ በአንድ በእርጋታ እያስገቡ ተቀመጡ። አዳራሹ አፍ እስከ ገደፉ ሞልቷል። አስተናባሪው ስነ ስርዓት እንዲከበር ጠረጴዛውን ቆረቆረ። ፕሬዝዳንቱ የተከበራችሁ ፍርድ ሰጪ ዳኞች ውሳኔያችሁን ስጡ ብሎ ሲያዝ በቤቱ ውስጥ ፍጹም ጸጥታ ሆነ። የፍርድ አስተያየት ከሚሰጡት ዳኞች ውስጥ አንድ ጠና ያለና ፊቱ ክብ የሆነ ሰው ተነስቶ ቀኝ እጁን በልቡ ላይ አድርጎ በእግዚአብሔርና በሰዎች ፊት ቆሜ የዳኞቹን የፍርድ አስተያየት ለመናገር በመቻሌ የህሊና ክብርና ኩራት ይሰማኛል። በተሰጠው የፍርድ አስተያየት መሰረት እስረኛዋ ወንጀለኛ አይደለችም ብሎ አስታወቀ። በአዳራሹ ውስጥ ያለው ሕዝቡ በሙሉ በኃይል በመተንፈስ በደስታ ጮኸ። ወንዶች ዘለው በመነሳት መዳፎቻቸውን እያላተሙ ተጨባበጡ። ሴቶቹም ቆመው ፊታቸውን በእንባ እያጠቡ መሐረማቸውን በማውለብለብ ደስታቸውን ገለጹ። ሮዝ ብድግ ብላ ሄለንን በስሜት ሳመቻት። የአምሳ አለቃ ፎንታና ቬክቶርን የሚጠብቅ መሆኑን ረስቶት በኃይል እጁን ጨብጦ አወዛወዘው። ሬሞንድ ከአንድ የሕግ ጠበቃ የሚጠበቀውን ክብር ለማሳየት እየሞከረ በደስታ ተዋጠ። አስተናባሪው ስነ ስርዓት እንዲጠበቅ አሁንም ደጋግሞ ጠረጴዛውን ደበደበ። ሕዝቡ እንዲቀመጥ ፖሊሶቹም ጮኸው ተናገሩ። ፍሎሬት ብቻ ከመቀመጫው ሳይነሳ አቀርቅሮ እንደቀረ ወዳጁ ኖኤል ተመልክቶታል። እስረኛዋ ከማረፊያ ክፍል እንድትመጣ ፕሬዝዳንቱ አስተናባሪውን አዘዘው። ወዲያው እስረኛዋ በሁለት ፖሊሶች ታጅባ እያዘገመች በሕዝቡ መሃል ስታልፍ ጸጥታ ሰፈነ። ቀድሞ በጉንጮቿ ላይ ያልነበረ አሁን ቀይ ምልክት አለ። ዓይኖቿም እንደ መጎልጎል ብለው ተለዋውጠዋል። ዶክተር ሸነል በጥንቃቄ ትኩር አድርጎ ተመለከታት። ከፍተኛ ትኩሳት ያላት ትመስላለች ብሎ ለኖኤል ሹክ አለው። ኖኤልም ፊቱን ሳያዞር በአዎንታ ራሱን ነቀነቀለት። የፍርድ ቤቱ ጸሐፊ የዳኞቹን ውሳኔ በዝርዝር አንብብልን ብሎ ፕሬዝዳንቱ ትእዛዝ ሰጠው። ጸሐፊው ፍርድ ሰጪዎቹ የሰጡትን ውሳኔ ሰብስቦ በመጻፍ ላይ ስለነበረ ወረቀቱን በእጁ ይዞ በመነሳት የፍርድ ሰጪዎቹ ውሳኔ የሚከተለው ነው። እስረኛዋ ወንጀለኛ አይደለችም። ሴትየዋ የተከሰሰችበት ወንጀል ሊያስቀጣት ስለማይችል ሌላ ምክንያት ከሌለ በስተቀር አሁኑኑ ነፃ እንድትወጣ በይነዋል ብሎ ሲጨርስ ሕዝቡ በሙሉ ተነሳ። እስረኛዋ ይህንን ስትሰማ በመንተባተብ አይሆንም፣ አይሆንም፣ አይሆንም ብላ የጮኸች ከተቀመጠችበት ክብ ሳጥን ወጥታ ለመፈጥረቅ አጠገቧ ቆመው ከነበሩት ፖሊሶች ጋር ተላተመች። ሞትን እመርጣለሁ፣ መሞት እፈልጋለሁ፣ መሞት አለብኝ፣ መሞት እፈልጋለሁ ብላ ደጋግማ ጮኸች። ለመሄድ ተነስቶ የነበረው ሕዝብ ይህንን ሲሰማ በስድብና በጩኸት አዳራሹን በማደበላለቅ ወደፊት እየገፉ መጡ። ከፍርድ ቤቱ ውጡ ብሎ ፕሬዝዳንቱ አዘዘ። ፖሊሶቹም ሕዝቡ ወደ ፍርድ ቤቱ መውጫ በር እንዲሄዱ መግፋት ጀመረ። ውካታው በጣም ከፍተኛ ነበር። በዚያ ላይ ደግሞ ጃኩሊን መሞት እፈልጋለሁ፣ መሞት አለብኝ እያለች የምትናገረው ጩኸት ተጨመረበት። በመጀመሪያ ወደ ሴትየዋ ቀርቦ የያዛት ሬሞንድ ነበር። ከእርሱ በተከታታይ ዶክተር ሸነል፣ ኖኤል፣ በመጨረሻም ፍሎሬት ወደ ሴትየዋ ሄዱ። ዶክተር፣ ለእግዚአብሔር ብለህ እርዳታ አድርግላት ብሎ ሬሞንድ ጮሆ ተናገረ። ምዕራፍ 24 ሰዎቹ ከአዳራሹ ውስጥ በፖሊሶቹ ኃይል ተገፍትረው እንደወጡ መዝጊያዎቹ ተዘጉ። ጃኩሊን ራሷን መቆጣጠር አቅቷት በወንበሯ ላይ ተዝለፍልፋ ተቀመጠች። የፍርድ ቤቱ ፕሬዝዳንት ካፖርቱን እያነሳ ወደ እኔ ማረፊያ ክፍል ውሰዷት ብሎ ስላዘዛቸው ሁለቱ ጡንቻም ፖሊሶች የተቀመጠችበትን ወንበር ጭምር ተሸክመው ወሰዷት።
ከዚያም ፕሬዝዳንቱ ፖሊሶቹ እንዲወጡ የአይን ምልክት ስለሰጧቸው ክፍሉን ትተው ወጡ። እርሱም ሴትዮዋን ከበዋት ከነበሩት ጥቂት ሰዎች ጋር ትቷት ፖሊሶቹን ተከትሎ ሄደ። ሮዝ ሄለንን ከአባቷ ጋር እንድትቆይ ነግራት ጃኩሊን ወዳለችበት ክፍል ስትሄድ ከዶክተር ሸነል ጋር በበሩ ላይ ስለተገናኙ በአስቸኳይ ብርታት የሚሰጥ መድኃኒት እንድታመጣ አዘዛት። ዶክተር ሸነል እንደተመለሰ ኖኤልና ሬሞንድ በሽተኛዋን ከበው በመሐረብ የፊቷን የላብ ሽፍታና አፏን ሲጠራርጉ አገኛቸው። ዶክተሩ በሽተኛዋን እያገላበጠ የደም ስሯን ሲዳብስ በልቧ ላይ ጆሮውን አስጠግቶ ሲያዳምጥና አይኗን እየበለጠጠ ሲያይ ፍሎሬት ከንፈሮች ፊቱ ወደ ነጭነት ተለውጦ አይኖቹ በፍርሃት ተውጠው ቆሞ ይመለከት ነበር። በዚያ ከነበሩት ውስጥ የመጀመሪያው ተናጋሪ ፍሎሬት ነበር። ህመሙ አደጋ ላይ ይጥላት ይሆን ብሎ በተሰባበረ ድምፅ ስለጠየቀው ዶክተር ራሱን እየነቀነቀ ትክክለኛውን ለመናገር አልችልም፣ ሆኖም የልብ ትርታዋ አደገኛ ሁኔታ ላይ መሆኗን ያሳያል። ልቧም እንደቀረው ሰውነቷ ያለቀ ይመስላል። ከፍተኛ ፍራቻዬ በደረሰባት ድካም ሕይወቷ እንዳያልፍ ነው ብሎ አይኖቹን ከሴትዮዋ ላይ ሳያነቃንቅ መለሰለት። ፍሎሬት ይህንን ሲሰማ በኃይል አቃስቶ ፊቱን አዞረ። ዶክተር የተንቀሳቀሰች መሰለኝ አለው ኖኤል። ዶክተሩ በጥንቃቄ ከተመለከታት በኋላ አሁን እየተሻላት የመጣች ይመስለኛል፣ የአሁኑ ችግር ያለፈ ይመስላል ግን ብሎ ራሱን እየነቀነቀ ትከሻዎቹን ሰበቀ። ጥቁሩ የአይን ሽፋሎቿ ተርገብግበው ቀስ በቀስ መገለጽ ስለጀመሩ ምንሽን ነው የሚሰማሽ? እንዴት ነው የሚሰማሽ? ብሎ ዶክተሩ ጠየቃት። አንድ ወይም ሁለት ጊዜ ምራቋን ከዋጠች በኋላ ከበዋት የነበሩትን ሰዎች ያለማቋረጥ ተመለከተች። ፍሎሬት የቆመው ትንሽ ራቅ ብሎ ስለነበረ አላየችውም። ጤንነት አይሰማኝም፣ በጣም ደክሞኛል፣ አቅመ ቢስ ስለሆንኩ ምንም ኃይል የለኝም። ለመሆኑ ያለሁት የት ነው? ብላ በደከመና በተስለመለመ አነጋገር አጉተመተመች። አሁን ያለሽው በፍርድ ቤቱ በፕሬዝዳንቱ ጽሕፈት ቤት ውስጥ ነው ብሎ ዶክተር ሸነል መለሰላት። ቀና ለማለት እየሞከረች በፕሬዝዳንቱ ብላ ቃሰተች። አእምሯ ሙሉ በሙሉ ስላልተመለሰ የምታስበው ስለ አንድ ፕሬዝዳንት ብቻ ነበር። ኖኤል በሐሳቧ ውስጥ የነበረውን ለመናገር እንደሚችል አይነት ፍሎሬት ይህንን ጉዳይ ለእኔ ተወውና ወደ ውጭ ውጣ እባክህ አለው። ፍሎሬትም ኖኤል በጠየቀው መሠረት ክፍሉን ትቶ ወጣ። ለሬሞንድም ኖኤል ምልክት ስለሰጠው አባቱን ተከትሎ ወጣ። አባትና ልጅ ወጥተው መዝጊያው እንደተዘጋ ኖኤል ከንፈሮቹ ጆሮዋ እስከሚነካ ድረስ ተጠግቶ ጃኩሊን ብሎ ሲጠራት ጭጋግ በለበሱ አይኖቿ ተመለከተችው። አንተ ማነህ? ስሜን የምታውቅ ትመስላለህ። ለመሆኑ አንተ ማነህ? ብላ በደከማ አነጋገር ጠየቀችው። ኖኤል ትኩር አድርጎ አይኖቿን እየተመለከተ አታስታውሽኝም ወይ ብሎ በትህትና ጠየቃት። ሴትዮዋ ባሉታ ራሷን ነቀነቀች። እርግጠኛ ነኝ ሙሉ ለሙሉ ልትረሽኝ የምትችይ አይመስለኝም። ረስተሽኛል እንዴ? ብሎ በድጋሚ ጠየቃት። ለጥቂት ጊዜ ፊቱን ከተመለከተችና ካጠናችው በኋላ የምታውቀው መሆኗ ቀስ በቀስ በአይኖቿ ላይ እየጎላ መጣላት። እስቲ ቆይ ግን ፈጽሞ ሊሆን አይችልም ብላ በስሜት ተናገረች። በዚህ ጊዜ ዶክተር ሸነል በዘዴ ወደ ኋላው ፈቀቅ ብሎ ቆመ። ኖኤል ትንሿ ቆንጆ ብሎ ቀደም ብሎ በሚጠራት የቅጽል ስም በመጠቀም ሹክ አለላት። ኖኤል አንተ ብላ ክንዱን በመንካት በናፍቆት አየችው። አሁን እኔ ኖኤል ነኝ በማለት ፈገግ አለላት። እጁን ይዛ ጨበጥ በማድረግ በጉንጯ ላይ አስቀመጠችው። እግዚአብሔር ምስጋና ይግባው፣ እግዚአብሔር ምስጋና ይገባል። ከአሁን በኋላ ብቸኛ አልሆንም። ኖኤል
ብላ ደጋግማ ቃሰተች። ተመልሰሽ መጥተሽ እንደገና ስላየውሽ በእውነት ደስ ብሎኛል ትንሿ ቆንጆ በማለት በለሰለሰ ድምፅ እየነገራት በወንበሩ የእጅ መደገፊያ ላይ ተቀመጠ። እርሷም በድንገት የሚጠፋባት ስለመሰላት ክንዱን ጥርቅም አድርጋ ያዘችው። ቀጥላም ኖኤል እዘንልኝ እንጂ ብላ ቃሰተች። ኖኤል ጣቱን ቀስ አድርጎ በከንፈሮቿ ላይ በማድረግ ምንም ነገር አታስቢ፣ ሁሉም ነገር አልፏል ብሎ ነገራት። ልረሳው እችል ይሆን ብላ አንቋረረች። ራሷን ቀና አድርጎ ወደ እርሱ በማስጠጋት ያለ ጥርጥር መርሳት ትችያለሽ። አሁን ሁሉም ነገር አልፏል። ራስሽንም እያወቅሽ ነው። አታልቅሽ እባክሽ ጃኩሊን፣ አታልቅሽ። እንደገና ሁላችንም ተሰብስበናል፣ ሁላችንም ልጅሽም ጭምር። ደስ ብሎን በአንድነት በሰላም እንኖራለን አላት። ከልብ የፈለቀ ደስታውን ለማሳየት እየሞከረ ጃኩሊን በርግጋ ኖኤልን በመግፋት የፍርሃት ጩኸት እያሰማች ከተጋደመችበት ለመነሳት ሞከረች። ሬሞንድ ብላ በኃይል ከተነፈሰች በኋላ ስለ እኔና ስለ እርሱ የነገረው ሰው ይኖር ይሆን? እኔ መሆኔን አውቆ ይሆን ብላ ጠየቀችው። አያውቅም፣ እስካሁን ድረስ ስለ አንቺ የሚያውቀው ነገር የለም በማለት ኖኤል አረጋገጠላት። ልጇ ከእርሷ ጋር መገናኘቱና እርሷንም ማወቁ ያሳደረባት ፍርሃት እየጨመረ መጣ። ነገር ግን ለመነሳት ብትሞክርም አልሆነላትም። ሬሞንድ እዚህ አለ፣ ሊያየኝ አይገባውም፣ ከዚህ መሄድ አለብኝ ብላ ደጋግማ በመናገር በኃይል ተወራጨች። ከወንበሯ ላይ እንደምንም ብላ በከፊል ቀና ብትልም ለመቀመጥ ስላልቻለች ተመልሳ ዘፍ አለች። ዶክተር ሸነል ወደፊት ተራምዶ እጁን በክንዷ ላይ አድርጎ ወይዘሮ የሰውነትሽ ጥንካሬ በአጭር ጊዜው ስለሚመለስ ደህና ትሆኛለሽ አላት በለሰለሰ ድምፅ። ጃኩሊን በጉጉት ወደ እርሱ እየተመለከተች አንተ ዶክተር ነህ አይደለህም ብላ ጠየቀችው። አዎን ዶክተር ነኝ። ራስሽን በጣም አታስጨንቂው። በጥቂት ደቂቃዎች ውስጥ አድንሻለሁ። ብቻ በእኔ ላይ እምነት ይኖርሽ። እኔ የልጅሽ የሬሞንድ ወዳጅ ነኝ። አንተም ልጅ ሬሞንድን በሚገባ ታውቋለህ? አዎን፣ የሆነውን ታሪክ ሁሉ አውቃለሁ ብሎ ዶክተር ሸነል ንግግሯን አቋረጣት። እርሱ ግን ፈጽሞ ያውቀኝ ይሆን ብላ እጁን ጨምዳ በመያዝ የተንቀጠቀጠች ጠየቀችው። አያውቅሽም፣ እንኳንስ አንቺን ስላለፈ ታሪካችሁ የሚያውቀው ነገር ምንም የለውም በማለት አረጋገጠላት። እንግዲያው ወደፊትም ስለ ከርታታዋ እናቱ እንዳይሰማ ቃል ግባልኝ። መጨረሻዋ ስላላማረው ወላጅ እናቱ የወሬ ፍንጭ አያገኝም ብለህ በአንደበት መስክርልኝ ብላ ለመነችው። ቃል እገባልሻለሁ ብሎ ደግሞ ነገራት። ከዚህ በኋላ እጁን ለቃ የሐዘን ቅስቻ በማሰማት አንቋረረች። በአሁኑ ጊዜ ከእርሱ ትውስታ በቀር ለእኔ ያስቀረሁት ነገር የለኝም። በእርሱም ሐሳብ ውስጥ ተቀርጾ ያለው ስለ እኔ አስቀድሞ የሰማው ብቻ ነው። ሁልጊዜም እንዲያፈቅረኝ እፈልጋለሁ፣ ሁልጊዜም ብላ አለቀሰች። መዝጊያው ስለተከፈተ አይኖቿን ዘግታ ፊቷን በእጆቿ ሸሸገች። አንድ ብልቃጥ መድኃኒት በብርጭቆ ውሃና የሻይ ማንኪያ በአንድ ትንሽ ሳህን ላይ አድርጋ ይዛ የመጣችው ግን ሮዝ ነበረች። ዶክተሩ በፍጥነት ወደዚህ አቅርቢልኝ ሮዝ ብሎ አዘዛት። ብርታት የሚሰጠውን መድኃኒት በአስቸኳይ በጥብጦ ወደ አፏ ስላስጠጋላትና ስለጠጣችው የተሻለ ጥንካሬን አገኘች። ዶክተር እንደምሞት እርግጠኛ ነኝ አለችው ድካም በተማጸነው ድምጸት። ሞኛ አትሁኚ። ሮዝ ስቅስቅ ብላ እየተንቀጠቀጠች ስታለቅስ ጃኩሊን አወቀቻት። ሁለቱም ተቃቅፈው ለአንድና ለሁለት ደቂቃ ያህል እየተላቀሱ ተሳሳሙ። ኖኤል በመጠኑ ጮክ ብሎ አየሽ፣ አሁን ብርታትሽን ከአሁን በኋላ ስለ ሞት መናገር ትክክል አይደለም አላት።
ኖኤል የጃኩሊንን መንፈስ ለማበርታትና ሞራልዋንም ለመገንባት አስደሳች ንግግር በሚያደርግላት ጊዜ ዶክተር ሸነል ሮዝን ጎተት አድርጎ ወደ እርሱ በማስጠጋት ፍሎሬት የት ነው ብሎ በጆሮዋ ጠየቃት። ውጪ ከሬሞንድ ጋር ነው ብላ መለሰችለት። እንዳይሄድ ንገሪው አላት። ሮዝ ፊቷ ወደ ግራጫነት ተለውጦ እየተመለከተችው አንተ ታስባለህ ስትለው በዓይኖቹ ላይ የሚታየው ሁኔታ መልሱን ስለሰጣት ጥያቄዋን ባጭሩ አቆመች። ዶክተር ሸነል ግን ዝም በይ፣ ለጥቂት ጊዜ ነው፣ ነገሩ የጊዜ ጉዳይ ነው ብሎ በሹክሹክታ ነገራት። ሮዝ የታዘዘችውን ለማድረስ ወጥታ ሄደች። ዶክተር ሸነል ወደ ህመምተኛዋ ሲመለስ ኖኤል ልብሷን እያስተካከለና እየሳቀ ወደ ገጠር ለእረፍት ይዟት እንደሚሄድ ስለነገራት የለሰለሰና ድካም ያለው ፈገግታ እያሳየችው ነው። ዶክተሩ ከመራራው መድኃኒት እንድትወስድለት ሲያደርጋት ፈገግታዋ እየቀነሰ መጣ። ጣዕሙ በጣም መራራ ቢሆንም ከቅድሙ አሁን እንዲሻልሽ ረድቶሻል። አላሻለሽም እንዴ? አመሰግናለሁ። ስቃይ አይሰማኝም፣ ብርታት ግን የለኝም ብላ በድካም አነጋገር መለሰችለት። ብርታትሽና ጥንካሬሽ ቶሎ ይመለሳል። ለወደፊቱ ምን ማድረግ እንደሚገባሽ እነግርሻለሁ። ወደ እኔ ቤት ወስድሻለሁ። በዚያም ህመምሽን በጥንቃቄ ስለምከታተለው በቅርብ ጊዜ ውስጥ ሙሉ በሙሉ ጤናማ ትሆኛለሽ በማለት ዶክተር ሸነል አረጋገጠላት። ዶክተርም በጣም ሩሩ ሰው ነህ፣ ነገር ግን የሚሆን አይመስለኝም፣ ምክንያቱም ሞቴ እየተቃረበ መሆኑን አውቀዋለሁ። ምንም አትሆኝም። ቤቴ ትልቅና ከከተማ ወጣ ያለ ነው። በተጨማሪም የምኖረው ከታላቅ እህቴ ጋር ስለሆነ እርሷ አንቺን በማግኘቷ ደስ ይላታል። ወላጆቻችን እየመጡ ይጎበኙናል። ምንም እንኳን አንቺ ባታውቂንም እህቴና እኔ የብዙ ጊዜ ወዳጆችሽ ነን። ወዳጆቼ ብላ ፈገግታ እያሳየች ደጋግማ ጠየቀችው። ኖኤል ቀልጠፍ ብሎ የሬሞንድን ሕይወት ያተረፈው እርሱ ነው በማለት ሲነግራት በጃኩሊን ፊት ላይ በቃላት ሊነገር የማይችል የምስጋና ስሜት ታየ። እጁንም አፈፍ አድርጋ ሳመችው። ዶክተር እኔ ውለታህን ልመልስ አልችልም ብላ በተሰባበረ አነጋገር አጉተመተመች። ዶክተሩ ቀስ አድርጎ እጁን በማስለቀቅ ፊቱን አዞረ። በሴትየዋ ላይ የነበረው ድካም በጣም አስጊ ደረጃ ላይ መድረሱን የሚያስረዳ መሆኑን ዶክተሩ ቢያውቅም ራሱን ለመቆጣጠር በመቻሉ ስለ ሁኔታው ትንሽ ፍንጭ እንኳን አላሳየም። ፍሎሬት በአንቺ መጥፋት ምክንያት እጅግ አዝኖና ተጎሳቁሎ ስለነበረ ዶክተሩና እህቱ ሊያበረታቱና ሊያጽናኑ የሚችሉበትን ሁሉ አድርገውለታል ብሎ ኔል በሹክሹክታ ነገራት። ጃኩሊን የምትጠላውን ስም ስትሰማ ሰውነቷ ግትርትር ሲል ኖኤል ተመለከታት። እርሱ እንደኔ በክፉ ሰቀቀንና ሐዘን ላይ አልነበረም ብላ በምሬት ነገረችው። እንዴት ታውቂያለሽ ጃኩሊን ካላት በኋላ አትፍረዱ ይፈረድባችኋልና የሚለውንም ጥቅስ ነገራት። በእኔ ላይማ ተፈርዶብኛል፣ ከቤቴ እንደ ውሻ አውጥቶ ጥሎኛል ብላ አሁንም በምሬት ተናገረች። ኖኤል ለጊዜው ዝም አለ። ሆኖም በተባረረችበት ቀን እርሷን ለማግኘት ያሳለፉትን ሌሊት በማስታወሱ ሰውነቱ ተንቀጠቀጠ፣ ድምፁም ተለዋወጠ። ጃኩሊን አንቺ ከሄድሽ በኋላ እኔ ወደ ቤታችሁ መጥቼ ስለነበር የፍሎሬትን ሐዘንና ጸጸት አይቼዋለሁ። ቁጣውንና የመንፈስ ኩራቱን ሲረግም ሰምቼዋለሁ። ከዚያ ጊዜ ጀምሮ ሁለታችንም አንቺን ለማግኘት በዓለም ውስጥ ያላደረግነው ነገር የለም። ላለፉት 20 ዓመታት አንቺን ለማግኘት ከመጣር በስተቀር ሌላ ሐሳብ አልነበረውም። በእነዚህ 20 ዓመታት ውስጥ ፍሎሬት ደስታም ሆነ ሰላም አላገኘም። ጊዜውን ሁሉ ያሳለፈው አንቺን ለማግኘት በመንከራተት ነው። ጃኩሊን፣ እጅግ በጣም ውዷ ጃኩሊን፣ እኔ እንደማምነውና እንዳየሁትም ከአንቺ የበለጠ የተሰቃየው እርሱ ነው አላት። እርሱ ልጅ ነበረው፣ እኔ ግን ምንም አልነበረኝም ብላ በምሬት መለሰችለት። ቃሎቿ እንዲገባ የነገሩት ይመስል ሬሞንድ መዝጊያውን በኃይል በርግዶ ገባ። ምዕራፍ 25 ፍሎሬትና ሬሞንድ በሽተኛይቱ ከነበረችበት ክፍል ወጥተው ዳኞቹ አስችለውበት ወደ ነበረው ክፍል ሄዱ።
ፍሎሬት አዝኖና ተክዞ የሚሆነውን በማጣቱ ራሱን መቆጣጠር ስላቃተው መደገፊያ ባለው ትልቅ ወንበር ላይ ዘፍ ብሎ በመቀመጥ በሁለት እጆቹ ፊቱን ሸፍኖ ያዘ። ካፉ አንድ ቃል እንኳን አልወጣም። ምን ሆነሃል አባቴ ብሎ ሬሞንድ እጁን በሚንቀጠቀጠው የአባቱ ትከሻ ላይ ጣል አድርጎ ጠየቀው። አሁንም አባቱ አንድም ቃል አልተናገረም። ፍሎሬት ለዓመታት ሲሻው ሲያርመጠምጠውና ሲያሰቃየው የኖረው ታሪኩን የሚናገርበት ሰዓት ስለደረሰ ለመናገር የሚዘጋጅ ይመስል ነበር። ላለመናገር ለማመንታት ያህል እንኳን ጊዜ አልነበረውም። ጃኩሊን በሕይወት የመኖር ዕድሏ የመነመነ መሆኑን ተረድቷል። ከሞተች በኋላ ታሪኩን ለሬሞንድ መንገር ስላልፈለገ የሆነውን ሁሉ ዘርዝሮ ለልጁ ለመንገር የነበረው ዕድል አሁን ብቻ እንደነበረ ተገንዝቧል። በሕይወት እያለች ከነገረው ልጁ ይቅርታ እንደሚያደርግለትም አምኗል። ይህን ግንዛቤ በሐሳቡ ውስጥ በማስቀመጥ ፍሎሬት የጠወለጉና የተስለመለሙ ዓይኖቹን ወደ ሬሞንድ ቀና በማድረግ የልጁን እጅ ጎትቶ ጨብጦ ያዘው። ቀጥሎም በሻካራና በሚንቀጠቀጥ ድምፅ እንደዚሁም በስሜታዊነት የኔ ልጅ፣ አንድ የማይታመንና አስፈሪ የሆነ ታሪክ ልነግር እፈልጋለሁ። እኔን እንዴት እንደምታፈቅረኝ እንደምትንከባከበኝና ከሁሉ አብልጠህ እንደምታየኝ ያውቃለሁ። ነገር ግን የምነግርህን ታሪክ በምትሰማበት ጊዜ እግዚአብሔር እኔን አባትህን እንድሆንህ በማድረጉ ተረግሞ ይሆናል። ልጁ በፍርሃት ተውጦና እጆቹን በአባቱ አንገት ላይ ጠምጥሞ በማቀፍ አባቴ ምንድነው አባቴ ብሎ ጮኸ። ፍሎሬት ግን የልጁን እጆች ቀስ አድርጎ ከላዩ ላይ የገፋ ጸጥ እንዲል በጣቱ ምልክት ከሰጠው በኋላ እናትህ አልሞተችም ብሎ ተንተባተበ። ሬሞንድ በሰማቸው ቃሎች ፊቱ ተለዋወጠ። እንደ መበርገግ ብሎ ወደ ኋላ በመራመድ ዓይኖቹን አጉረጥርጦ አባቱን ትኩር አድርጎ ተመለከተው። ምን አልሞተችም ነው የምትለው ብሎ ጠየቀው። ፍሎሬት ራሱን ባውንታ ነቀነቀለት። ዕድሜ 1 ዓመት ሊሞላው ትንሽ ሲቀረው ትታኝ ሄደች አለው። ልጁ እንባ እያነቀውና እየተርበተበተ ወደፊት ተራመደ። አባቱ በጎረና ድምፅ ቆይ ብሎ አዘዘው። ጥፋቱ የኔ ነበር። ችግሯን አልተረዳሁላትም ነበር። የምትፈልገውን ለማወቅ አልሞከርኩም ነበር። የኔ ችላ ባይነት መጥፎ ነገር እንድታስብ አደረጋት። ሌላ ወንድ አፍቅራ ትታኝ ሄደች ብሎ ፍሎሬት አፉ እየተያዘና እያለቀሰ ነገረው። ሬሞንድ ፊቱን በኃይል ይዞ የገዛ ራሱን ከወንበሩ ጋር ደጋግሞ አጋጨ። ድርጊቱ ሰውነቱን በመፈረካከስ ለመጉዳት ነበር። ፍሎሬት ከተቀመጠበት እየተነሳ ነገር ግን ከዚያ በጣም የከፋና የባሰ ነገር አለ ካለው በኋላ ንግግሩን በመቀጠል እናትህ ተመልሳ በመምጣት በእግሬ ላይ ወድቃ ይቅርታ እንዳደርግላት ተማጸነችኝ። በዚህ አይነት ጥፋት ላይ ልትደርስ የቻለችው በእኔ ስህተት ጭምር መሆኑን ለማስረዳት ሞከረች። ነገር ግን የኔ አጓጉል ኩራትና እብሪተኝነት ርኅራኄ እንዳላደርግላት ሕሊናዬን አደነዘዘው። ሕሊና ከደነዘዘ ሌላው ወገን የሚናገረውን ስለማይቀበል የጠየቀችኝን ምሕረት በመንፈግ ከቤት ያስወጥቼ አባረርኳት ብሎ ነገረው። ልጁ በጭንቀት መላ ሰውነቱ እየተንቀጠቀጠ ካቀረቀረበት ቀና በማለት እና ከዚያስ ምን ሆነች ብሎ ትንፋሹ ቁርጥ ቁርጥ እያለ ጠየቀው። ፍሎሬት ንቅንቅ እያደረገ ያስቸገረውን ለማስለቀቅ እንደሚሞክር አይነት በግራ እጁ ጉሮሮውን አፍተለተለ። ከዚያም እንደምንም ብሎ እጁን አንስቶ ወደ ፕሬዝዳንቱ ማረፊያ እያመለከተ በኃይል ካቃሰተ በኋላ እዚያ ውስጥ ያለችው ያቺ ሴት እናትህ ናት አለው በተሰባበረና ፍጹም በሚያስፈራ አነጋገር። ሬሞንድ ተንገዳግዶ ሲቆም በፊቱ ያለው የአባቱ ሰውነት አንድ ነገር መስሎ ታየው። በእንባ የተሞሉ ዓይኖቹ የአባቱን መልክ እንዳያዩ ጋረዱት። ሁሉም ነገር ብዥ አለበት። እናቱ ያቺ የተንገላታች ተጎሳቆለችና ሳትሞት የተኮነነች ሴት እናቱ መሆኗን ሬሞንድ ሲሰማ ልዩ ልዩ የሐሳብ ስሜቶች በአንጎሉ ውስጥ ተሽጎደጎዱበት።
አይቶትና ሰምቶት የማያውቀው የእናት ፍቅር ወረረው። ዕድሜውን ሙሉ በበረሃ ሲንከዋረር የነበረው ዘላን በመጨረሻ ለምለም ቦታ በማግኘቱ የደስታ ምስጋና ያቀረበውን ያህል ሬሞንድም በችግርና በጉስቁልና ሕሊናዋን የሳተች ብትሆንም እናቱ በሕይወት መኖሯን በማወቁ እጅግ በጣም ተደሰተ። በፍቅሯም ጋመ። እናት ብትደኸይ፣ እናት በሽተኛ ብትሆን፣ እናት እብድ ብትሆን፣ እናት አካለ ስንኩል ብትሆን ወይንም የሆነችውን ብትሆን እናትነቷን ሊፍቅ የሚችል ኃይል የለም። ሬሞንድ እንደ መባነን ብሎ እናቴ በማለት እየተደናበረ ወደ በሩ በርግዶ ሲሄድ ፍሎሬት ስለ እናቱ የነገረው መሆኑ ዶክተር ሸነልና ኖኤል ገባቸው። ዶክተር ሸነል በፊቱ ግትር ብሎ በመቆም ሬሞንድ ስሜቷ በኃይል እየተነካ እንደሆነ አደጋ ላይ ሊጥላት ስለሚችል ረጋ በለላት ብሎ ቀስ አድርጎ ነገረው። ይህ አነጋገር ልጁን ራሱን ለመቆጣጠር እንዲችል ረዳው። ሸነል የሬሞንድን እጅ ይዞ ለትንሽ ጊዜ ከቆየ በኋላ ራሱን ሙሉ በሙሉ ማወቁን ስለተረዳ ያልኩን አስታውስ ብሎ ለቀቀው። እሺ ገብቶኛል። ራሴን ለመቆጣጠር ሞክራለሁ። እኔ መሆኔን አላወቀችም አላቸው ሬሞንድ። ልጁ ወደ እናቱ እየተጠጋ ሲመጣ ኖኤልም በበኩሉ ሸነል ያለውን በምልክት አጠናከረለት። ሬሞንድ ከራሱ ቀና ለማለት እየሞከረ አመመሽ እንዴ እናቴ ብሎ በለስለስታ ሲጠይቃት ደረቷን ተደግፎ በነበረው ጉንጯ ላይ የልቧ አመታት በጣም እየቀነሰ መምታቱን ለማወቅ ቻለ። ውዴ ደህና ነኝ፣ አትሂድ፣ አትንቀሳቀስ፣ እንዴት አወከኝ ብላ በደከማ አነጋገር አንሾካሾከች። እናቴ መሆንሽን አባቴ አሁን ነገረኝ ብሎ ከነገራት በኋላ ለ23 ዓመታት ወዳላየው ደረቷ ራሱን አስገብቶ ልጥፍ አደረገው። ቀጥሎም የደረሰብሽን ስቃይ ሁሉ ዘርዝሮ ነግሮኛል። አሁን ግን ሁሉም ነገር አልፏል። የዚያን ሁሉ ዓመታት መለየት እንረሳዋለን። እሺ አሁን አብረን ነን እናቴ አላት። የሰጠችው መልስ አስደሳች ከመሆኑም በላይ ደጋግማ ሳመችው። እንደገና ንግግሯን አቋረጠች። ሬሞንድ ፍርሃት እየተሰማው አባቴ ውጭ እየጠበቀን ነው፣ ልታዩ ትፈልጊያለሽ እንዴ ብሎ ጠየቃት። ወደ እርሷ አንጋጦ ይመለከታት የነበረው ፊቱን ጎንበስ ብላ በፈገግታ አየችው። ሆኖም ድምጿ ከመለወጡም በላይ በሚገባ አይሰማም ነበር። አሁን በፍጥነት እንዲመጣ ንገረው አለችው በተዳከመና በለሰለሰ ድምፅ። ሬሞንድ አጥብቆ ይዞ ከሳማት በኋላ ዘሎ በመነሳት አባቱ ወደ ነበረበት ክፍል ሲሮጥ ጃኩሊን ትንሽ ቀና ብላ መድኃኒት የነበረበትን ብርጭቆ ለማግኘት እጇን ብትዘረጋም ልትደርስበት አልቻለችም። ሬሞንድ ብላ ለመጣራት ብትሞክርም ከንፈሮቿ ተንቀሳቀሱ እንጂ ድምፁ አልተሰማም። በጆሮዋ እንደ ባህር ማዕበል የሆነ ድምፅ ተሰማት። እንደዚሁም በዓይኖቿ የሚታያት በባህር ላይ የተንጣለለ ጭጋግ ነበር። ሬሞንድ ሦስቱን ሰዎች አስከትሎ እየሮጠ ተመልሶ መጣ። ቀጥሎም ፍጠን አባቴ እየጠበቀች እኮ ነው አለው። ሬሞንድ በድንገት ቆመ። በወንበሩ ላይ የነበረው የማይንቀሳቀስ ሰውነት የሚናገራቸው ቃሎች ከከንፈሩ ላይ እንዲበኑ አደረጋቸው። ዶክተር ሸነል በፍጥነት ወደፊት ተራምዶ ሰውነቷን ከነካና ካዳመጠ በኋላ ራሱን ጎንበስ አድርጎ ወደ ኋላው ተራመደ። ሬሞንድ መሬት ላይ ወድቆ እየተንፈራፈረና ተንሰቅስቆ እያለቀሰ እናቴን ብሎ ጮኸ። የፍሎሬት ባለቤት የሬሞንድ እናት የጃኩሊን መቃብር የሚል ጽሑፍ ተጻፈበት። መቃብሯ ላይ ወይዘሮ ስሜለሽ በሕይወቷ ያጣችውን በመቃብሯ አገኘችው። ፍቅርና ስም የሚል ጽሑፍ አሁንም ይታያል። ተፈጸመ። ውድ የቻግኒ ሚዲያ ቤተሰቦቻችን
ስም የለሽ የእናት ፍቅር የተሰኘው ታሪክ እዚህ ላይ ተፈጽሟል። ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስፍሩልን። ቻግኒ ሚዲያን ሰብስክራይብ፣ ላይክ በማድረግ የተለቀቁ ትረካዎችን ይከታተሉን። እናመሰግናለን። በሱፐር ቻት እና በሱፐር ታንክስ ጊፍት ስለምታደርጉልን እገዛ ከልብ እናመሰግናለን። ቻናላችን ለብዙዎች እንዲደርስ ሼር ስለምታደርጉልን ከልብ እናመሰግናለን። የምንለቃቸውን ታሪኮች ከወደዷቸው ላይክ ያድርጉ። ሐሳብ አስተያየቶ እጅግ ያስፈልገናል። እናመሰግናለን። በቀጣይ በሌላ ትረካ በሌላ ቆንጆ ታሪክ እንገናኛለን። ሰላም ሁኑ። ይመቻችሁ።